የ2018 ንግድ ፍቃድ በስልካችን እናድሳለን። ትንሽ ቀን ስለቀረው ሁላችንም እናድስ በስልካችን። ክሮም ላይ እንገባለን። መጀመሪያ የቲናችንና ፋይዳ ቁጥራችንን ማገናኘት ነው የሚጠበቅብን አገልግሎት ከመጠየቃችን በፊት። ክሮም ላይ በይህን ዌብሳይት ሰርች ካረግን በኋላ ይህ ይመጣልናል። ከላይ ያለውን ፋይዳ ቁጥራችንን እናስገባለን። ከስር ደግሞ ቲን ነምበራችንን እናስገባለን። ከዛ ፕሮሰስ እንለዋለን። ከዛ የይለፍ ቃል ይላክልናል የማረጋገጫ ከፋይዳ። ከዛ በስልካችን የሚላከውን ኮድ እዚህ ጋር እናስገባለን። ከዛ ፕሮሰስ ካረግን በኋላ ሃርሞናይዝ ይለናል፣ ሰክሰስ ይለናል። በቃ አሁን አድርገናል። አሁን ቀጣይ ስራችን ኢትሬድ ላይ ገብተን አገልግሎት መጠየቅ ነው። ክሮም ላይ ገብተን ኢትሬድ እንላለን። እዚህ ጋር ፓስወርድ የምታውቁ ከሆነ ቲን ነምበርና ፓስወርድ ታስገባላችሁ። ማታውቁት ከሆነ ፎርጌት ብላችሁ ትገባላችሁ። ፎርጌት ብላችሁ ቲን ነምበር፣ ከዛ ስልክ ቁጥር፣ አዲሱን የይለፍ ቃል፣ ከዛ ድጋሚ ብላችሁ ማረጋገጫ ይላክላችኋል ወደ ስልካችሁ መግባት ትችላላችሁ። ይሄ ግን የሚሆነው ስልካችሁ ትክክል መሆን አለበት። ኢትሬድ ላይ ስትመዘገቡ ያስገባችሁት ቁጥር መሆን አለበት። ካለዛ ኮድ አይልክላችሁም። አሁን ልክ ያለው ይግቡ ይላል። እንገባለን። ከዛ እዚህ ጋር ቲን ነምበር እና ፓስወርድ እናስገባለን። ቀድም ያስገባነውን እገባለሁ። የንግድ ፍቃድ እድሳት እለዋለሁ። እዚህ ጋር ቀጥል እንላለን። ከዛ እዚህ ጋር ከገቢዎች ተረጋግጧል ነው የሚለኝ። ምንም ፍሪላንስ እየጠየቀኝ አይደለም። ፋይዳ እና ቲን ስላገናኘው ቀጥል እለዋለሁ። ከዛ እንደዚህ ካረጉ በኋላ ይሄ ወዲያው ክፍያ ተልኩልኛል። እከፍላለሁ። ከፈለጋችሁ በቴሌብር፣ ከፈለጋችሁ በኢትዮጵያ ንግድ ባንክ መክፈል ትችላላችሁ። እኔ በቴሌብር ልክፈል። ክፍያ ከገባን በኋላ የመንግስት አገልግሎት የሚለውን እንነካለን። ከዛ የመንግስት አገልግሎት የምትለውን ስንነካ ይከፍትልናል። ከዛ ከስር ያለውን የንግድና ቀጠና ትስስር የሚለውን በስልካችን የተላከውን ኮድ እናስገባለን። እዚህ ጋር የትዕዛዝ ቁጥራችን ካስገባን በኋላ 102 ብሩን እንከፍላታለን። ከዛ አሁን የምስክር ወረቀት ማውረድ ነው የሚቀረን። አድሰናል፣ ከፍለናል። አሁን ምስክር ወረቀታችንን አውርደን ፕሪንት ማድረግ እንችላለን። ኮፒ ቤት ሄደን በዚህ መልኩ ንግድ ፍቃዳችንን በስልካችን ማደስ እንችላለን። ላላደሱ ነጋዴዎች ሼር አድርጉላቸው። እናንተ ካደሳችሁ አድሰናል እያላችሁ ኮሜንት ላይ ጻፉ። ያላደሳችሁም ቢያላችሁ ደግሞ ምክንያቱን ንገሩን።